ከጌታ የተነገረላት ቃል ይፈጽማልና ያመነች ብፅዕት ናት። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ስብሐት ለእግዚአብሔር አምላከ አበዊነ ቅዱሳን ለዛብታነ እስከዛቲ ሰዓት እስከዚህ ሰዓት በምሕረቱ በቸርነቱ የጠበቀን በመግቦቱ የመገበን የአባቶቻችን የቅዱሳን አምላክ የእኛም አምላክ ቅዱስ እግዚአብሔር ስለማይነገር ስጦታው ክብርና ምስጋና ለስም አጠራሩ ይግባው። ክቡር አባታችን መላከ ምሕረት መምህር ሞላ አንተነህ የዚህ የታላቁ ታሪካዊ ደብር ዋና አስተዳዳሪ የሁላችን አባት፣ ክቡራን አዕይንተ እግዚአብሔር አበው ካህናት፣ ውሉደ ያሬድ ሊቃውንተ ቤተ ክርስቲያን እንደየክብራችሁ እንደየማዕረጋችሁ ላይካነ ምስጢር ስዩማነ እግዚአብሔር ወንድሞቼ ዲያቆናት የቤተ ክርስቲያኒቱ የጀርባዋ አጥንት የደጇ ልምላሜ የሆናችሁ ሰንበት ትምህርት ቤት ወጣቶች፣ መዘምራን፣ መዘምራት፣ ማህበረ ምዕመናን ወምዕመናት፣ አባቶቼ፣ እናቶቼ፣ እህቶችና ወንድሞቼ ክርስቶስ ለመጥምቁ ምሳሌ ያደረጓቸው ብፁዓን ሕፃናት በወደደን ባከበረን እስከ መቃብር ድረስ ጨክኖ ባፈቀረን በአንድ ልጁ በሰላማችን ራስ በኢየሱስ ክርስቶስ ፍጹም ሰላም ሰላም እላችኋለሁ። እንደምን ዋላችሁ? እንደምን አመሻችሁ? እንኳን አደረሳችሁ አደረሰን። እልል በላችሁ። እግዚአብሔርን አመስግኑ። ያንሳል እግዚአብሔር። እንኳን አደረሰ እንኳን አደረሳችሁ። ያደረሰን ማን ይመስገን? የጠበቀን ማን ይመስገን? ያሻገረን ማን ይመስገን? ለዚች ሰዓት ደርሰን እሱን እንድናመሰግነው ስሙን ቀድሰን መንግስቱን እንድንወርስ ዘንድ የረዳን ማን ይመስገን? ክብርና ምስጋና ለስሙ አጠራሩ ይግባው። ከፍ አድርጋችሁ እግዚአብሔርን አመስግኑ። አሜን። እንደ ኃጢአታችን እንደ በደላችን ፈጥሮ ሳያጠፋን በምሕረቱ በቸርነቱ የጠበቀን የረዳን የአባቶቻችን የቅዱሳን አምላክ የእኛም አምላክ የቅዱስ እግዚአብሔር ስሙ የተመሰገነ ይሁን። የድኅነታችን ምክንያት የሆነች ጌታን ያየንባት መስተዋታችን፣ ከሞት ወደ ሕይወት የተሸጋገርንባት ድልድያችን፣ የንጽሕናችን መሰረት፣ ዳግሚት ሰማይ ዲበ ምድር የተባለች ከምድር የተገኘች ሁለተኛ ሰማይ እናታችን ቅድስት ድንግል ማርያም ከፈጣሪ በታች ከፍጡራን ሁሉ ክብሯ በላይ ነውና ስሟ የተመሰገነ ይሁን። አመስግኗት እናታችን። እንዲሁ ደግሞ ዛሬ በዋዜማው እያመሰገንነው እያከበርነው የሚገኘው ነገ ደግሞ በታላቅ ክብር ነጭ ለብሰን የምንዘክረው መጋቢ ሐዲስ ቅዱስ ገብርኤል ታላቁ መልአክ በምልጃው ረድቶናል፣ በምልጃው አግዞናል፣ ለዚህ አድርሶናልና በረከቱ ከሁላችንም ላይ ይሁን። አመስግኑ። ይህ ታላቅ መልአክ ጌታ እግዚአብሔር ይረዳን። ባለን ጥቂት ደቂቃ የእግዚአብሔርን ቃል እንሰማለን። እግዚአብሔር ያስተምራል፣ እግዚአብሔር ይናገራል፣ እግዚአብሔር ይመክራል። እኛ ባሪያዎቹ እኔም ቆሜ እናንተን ተቀምጣችሁ የእግዚአብሔርን ድምፅ እንሰማለን። ማን ያስተምራል? ማን ይምከረን? እግዚአብሔር ለሁላችን የቃሉ ደጅ ይክፈትልን። ጌታ ቢረዳን ባለን ደቂቃ የምናየው የእግዚአብሔር ቃል ቅድም መግቢያ ላይ የተናገርኩት ኃይለ ቃል
ከጌታ የተነገረላት ቃል ይፈጸማልና ያመነች ብፅዕት ናት። ይህንን ቃል እኔ እጠራለሁ፣ እኔን ተከትላችሁ እናንተ ደግሞ በአንደበት ብቻ ሳይሆን ከልቦናም ጭምር ትላላችሁ። ማን ይርዳ? ከጌታ የተነገረላት ቃል ይፈጸማልና ያመነች ብፅዕት ናት። ያመነች ምን ናት? ብፅዕት ናት። ስለ ቃሉ የአምላካችን የእግዚአብሔር ስሙ የተመሰገነ ይሁን። ኃይለ ቃሉን የምናገኘው በዚህ ከአራቱ ወንጌላውያን አንዱ በሆነ በሉቃስ ወንጌል ምዕራፍ 1 ቁጥር 45 ላይ ቃሉ ተመዝግቦ እናገኛለን። ከጌታ ዘንድ የተነገረላት ቃል ይፈጸማልና ያመነች ብፅዕት ናት። ይህንን ቃል መነሻ አድርጎ ጌታ እግዚአብሔር ዛሬ ለሕይወታችን፣ ዛሬ ለአካሄዳችን፣ ዛሬ ለነፍሳችን ወገኖቼ መንፈስን ለተራበችው ለስጋችን ለነፍሳችን እግዚአብሔር አምላክ ይህንን ቃል መነሻ በማድረግ እግዚአብሔር አምላክ ይነግረናል። እግዚአብሔር አምላክ ያስተምረናል ማለት የልዑል እግዚአብሔር ቤተሰቦች ወደ ዛሬው ወደ አነሳሁት ትምህርት ወደ ርዕሴ ከመምጣቴ በፊት ዛሬ ታላቁ መልአክ ቅዱስ ገብርኤል ዋዜማው ላይ እንገኛለን። ያደረሰን የእግዚአብሔር ስሙ የተመሰገነ ይሁን። ይህ ታላቅ መልአክ ቅዱስ ገብርኤል የስሙ ትርጓሜ አምላክ ወሰብ ሰውና አምላክ የተባለለት የእግዚአብሔር አበጋዝ የሥላሴ አገልጋይ ከሰባቱ ሊቃነ መላእክት አንዱ የሆነ ከሰባቱ ሊቃነ መላእክት ስንቱ የሆነ አንዱ የሆነ በሐዲስ ኪዳን ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ከሥላሴ አንዱ የሆነ ከሦስቱ አካላት አንዱ የሆነ ሥጋ ለብሶ አዳምን ለማዳን በምድር እንደሚገለጥ ነገረ ሥጋዌ ያስተማረ የሰበከ የመጀመሪያው የነገረ ሥጋዌ ሰባኪ ታላቁ መልአክ ቅዱስ ገብርኤል በሉቃስ ወንጌል ምዕራፍ 1 ከቁጥር 26 ጀምራችሁ ስትመለከቱ ወበሳድስ ወር ተፈነወ ገብርኤል ብሎ ታላቁ ወንጌላዊ ቅዱስ ሉቃስ ይጀምርልናል። በስድስተኛው ወር ገብርኤል የሚባል መልአክ ወደ አንዲት ድንግል ተላከ ይላል። ወደ ማን ተላከ? ያቺ ድንግል ማርያም ናት። ወደ እሷ ተላከ። ለምን ተላከ? እግዚአብሔር ሰው እንደሚሆን እግዚአብሔር ወልድ ከሦስቱ አካላት ከሥላሴ አንዱ የሆነ አዳምና ልጆቹን ለማዳን የአዳምን ሥጋ ለብሶ ዳግማዊ አዳም ሆኖ እንደሚገለጥ ከሰማየ ሰማያት የበረረ ወደ ገሊላ ክፍል መጥቶ ለድንግል ማርያም የብስራትን ዜና የዘገበው የመጀመሪያው ሰባኪ ማን ነው? ቅዱስ ገብርኤል ነው። ይህን መልአክ እናከብራለን። አመስግኑ፣ ስሙ የተመሰገነ ይሁን። እሱ ብቻ አይደለም። ይህ ታላቅ መልአክ ቀድሞ እግዚአብሔር ይህን ዓለም ከፈጠረ በኋላ ወገኖቼ መላእክትን 100 ነገድ አድርጎ ፈጠራቸውና ለ100 ነገድ ሳጥናኤልን አለቃ አድርጎ ሾመ። እግዚአብሔር አምላካችን ሁሉን አዋቂን አምላክ ነውና እስኪ የተፈጠሩት መላእክት እምነታቸው ልዩ አለና እግዚአብሔር ከፊታቸው ተሰወረ። ይህ ማለት እግዚአብሔር አንዴ የተሰወረ አንዴ የተገለጠ የምኖር ነው ማለት አይደለም። እግዚአብሔር መንፈስ ተሰወረባቸውና በዚህ ሰዓት መላእክት መኖ ፈጠረና ማን ፈጠረን ብለው ሁከት ውስጥ ገቡ። ቅዱሳን መላእክት ቀድመው በምክንያት በአመክንዮ ማመንን መጀመሪያ የጀመሩት
የነበረው ሳጥናኤል እኔ ፈጥሬያችኋለሁ ፈጣሪያችሁ ነኝ አለ። እግዚአብሔር አምላክ ሳጥናኤል ከገጸ ምድር ያጥፋል። አሜን። በዚህ ሰዓት መላእክት ወደ 3 ጎራ ሲከፋፈሉ ታላቁ መልአክ መጋቤ ሐዲስ ቅዱስ ገብርኤል ዜናዊ ተስፊ ተነሳና ንቁም በበላዊና አስተንረክቡ ለአምላክ የፈጠረን እስከሚገኝ የፈጠረን እስከሚመጣ ባለንበት ጸንተን እንቆም ብሎ ቀድሞ በሰማይ በሥላሴ መንበር ፊት ሃይማኖትን የሰበከ የመጀመሪያው የሃይማኖት ሰባኪ ቅዱስ ገብርኤል ነው። ክብሩ ከፍ ያለ ነውና አመስግኑ፣ ስሙ የተመሰገነ። የመጀመሪያው የሃይማኖት ሰባኪ ማን ነው? ቅዱስ ገብርኤል ነው። ደስ ይበላችሁ። እውነት ይህንን መልአክ ስለምናከብር ክብር ለእግዚአብሔር ይሁን እና ወገኖቼ ይህ ታላቁ መልአክ በነገው ዕለት የምናስበው እንግዲህ በ3ኛው መቶ ክፍለ ዘመን በዘመነ ሰማዕታት ከተነሱት ለሃይማኖታቸው ለኢየሱስ ክርስቶስ ብለው አንገታቸውን ለሰይፍ ስጋቸውን ለእሳት አሳልፈው ከሰጡት ከብዙኃን ሰማዕታት መካከል ሰማዕቱ ሕፃኑ ቅዱስ ቂርቆስና እናቱ ሰማዕቷ ቅድስት ኢየሉጣን ወገኖቼ ታላቁ ሰማዕት ቅዱስ ቂርቆስ የ2 ዓመት ከ8 ወር ሕፃን ንጉሡ ንስጥሮስ ለዚህ ጣዖት ስገዱ ስላቸው ጊዜ አልሰግድም ማለት እንደው አለ። እኔ ክርስቲያን ነኝ አለ። እኔ ምን ነኝ በሉ፣ እኔ ምን ነኝ? እናንተ ምኖች ናችሁ? አቤት እኛ ምኖች ነን? ክርስቲያን ነኝ። እኔ ክርስቲያን ነኝ በማለቱ ብቻ እናቱ ፈራች። ምክንያቱም አንደኛ ይሄ ሮጦ ያልጠገበ ገና ያልኖረ ብዙ ነገር ገና ያለ የ2 ዓመት ከ8 ወር ሕፃን እንደዚህ በምልበት ጊዜ ንጉሡ በዚህ በምንተከተከው ዘይት ውስጥ ትገባላችኋል። ከነሱ ጋር ማን አለ? ኧረ መስከሩ። ከነ ኢየሉጣ ጋር ማን አለ? እግዚአብሔር አለ። እግዚአብሔር ይተወናል? አይተወንም። ከእርሱ ጋር ሆነ እርሱ ከኛ ጋር ይሆናል። በሃይማኖት ከጸናን እግዚአብሔር ከማን ጋር አለ? ከኛ ጋር ይኖራል። ከነሱ ጋር እግዚአብሔር አብሯቸዋልና እቺ ቅድስት ኢየሉጣ በጣም ፈራች፣ ደነገጠች። ይሄ ልጄ ሞትብኛል አለች። እናት ነች። ያው እናቶች ታውቃላችሁ፣ ለልጆች ያላችሁን ፍቅር እናውቃለን። ልጄ ከሚሞት እኔ እሞታለሁ፣ እኔ ብዙ ነገር አይቻለሁ፣ ገና ሮጦ ያልጠገበው ልጄ ሞትብኛል ብላ ፈራችውና ይህ ሕፃኑ ቅዱስ ቂርቆስ ኢትፍሬም ነበልባለ እሳት እናቴ ሆይ አላት። ምን ሆይ? እናቴ ሆይ ለዚህ ለነበልባሉ ለምንተከተከው ዘይት አትፍሪ። አናንያ አዛርያ ሚሳኤልን ከነደደው እሳት ያዳነ እግዚአብሔር ከኛ ጋር አለ፣ መልአኩን ይልክልናል አለ። ንጉሡ ወደ ፈላ ዘይት ጋን ውስጥ ሲጥላቸው ጊዜ ቅዱስ ገብርኤል መስቀሉን ይዞ ከሰማይ እየበረረ መጣ። ክብር ለእግዚአብሔር ይሁን። እውነት ይህ የሚወደን አምላክ ነው እግዚአብሔር። ወደ ዛሬው ስመለስ ከጌታ የተነገረላት ቃል ይፈጸማልና ያመነች ብፅዕት ናት። በሉቃስ ወንጌል ምዕራፍ 1 ቁጥር 45 ላይ እንግዲህ ይህንን ቃል የተናገረችው የመጥምቀ መለኮት የቅዱስ ዮሐንስ እናት ቅድስት ኤልሳቤጥ ናት። ከፍ ብለን ከቁጥር 39 ጀምረን ስንመለከተው ጊዜ ወተንሥአት ማርያም ፍጡነ ማርያምን በዚያ ወራት ተነስታ ወደ ተራራማው ወደ ኤፍሬም ሀገር ሄደች ይላል። ወደ ማን ሀገር? ወደ ተራራማው ወደ የት ሀገር? ወደ ኤፍሬም ሀገር ወደ ይሁዳ ከተማ ድንግል ማርያም ሄደች ይላል። በዚች በተራራማው በኤፍሬም ሀገር ካህኑ ዘካርያስና ቅድስት ኤልሳቤጥ የተባረኩ ቤተሰብ እግዚአብሔርን የሚያመልኩ እግዚአብሔርን የሚወዱ እግዚአብሔርን የሚወዳቸው በእርጅና ወራት እግዚአብሔር አብራካቸውን ባርኮ መጥምቀ መለኮት ቅዱስ
ዮሐንስን የሰጧቸው እነዚህ ቅዱሳን ቤተሰቦች ዘካርያስና ኤልሳቤጥ የምኖርበት ቦታ ነው። የሚገርማችሁ በዚህ ቦታ እነሱ አሉና ቅድስት ድንግል ማርያም የዕለት ጽንስ ኢየሱስ ክርስቶስን በማኅፀኗ ተሸክማ ወደዚያ ሀገር ጉዞ ታደርጋለች። ወደዛ ከመሄዳችን በፊት ትንሽ ወደ ኋላ መለስ እንበልና ቀዳሜ ፍጥረት አባታችን አዳም እግዚአብሔር ያዘዘውን ትእዛዝ በመተላለፉ ምክንያት አትንካ የተባለውን በመንካቱ ምክንያት አትብላ የተባለውን በመብላቱ ምክንያት ገነትን ያህል ቦታ እግዚአብሔርን ያህል ጌታ ጥሎ ተሰደደ። በስደት 5500 ዘመናት ኖረ። ይህንን አዳምን ለማዳን እግዚአብሔር አምላክ በሐሙስ ዕለት በመንፈቀ ሌሊት የተወለድ ሞለት ወለድከ አድንለከ በ5 ቀን ተኩል መጥቼ ከልጅ ልጅ ተወልጄ አድንሃለሁ አለና እግዚአብሔር ለአባታችን ለአዳም ቃል ኪዳን ገባለት። እንዴት ይወደናል መሰሎች! እግዚአብሔር በኃጢአት ውስጥ ስንዘፈቅ እግዚአብሔር ይወደናል። ስንበድለውም እግዚአብሔር ይወደናል። ስናሳዝነውም እግዚአብሔር ይወደናል። ወገኖቼ መንገዱን ስታ ከእውነት ከሕይወት መንገድ ስንወጣ ማን ይወደናል? እግዚአብሔር ይወደናል። እግዚአብሔር ኃጢአትን እንጂ ኃጢአተኛውን አይጠላም። አዳም ኃጢአትን ሰራ፣ እግዚአብሔር ግን አለ በ5500 ዘመን ፍጻሜ 5500 ዘመን ሲፈጸም እመጣለሁ፣ መጥቼ ከልጅ ልጅ ተወልጄ አድናለሁ አለ እግዚአብሔር። ይችላል አይችልም? እግዚአብሔር ይችላል። አዳምን ለማዳን ቃል ኪዳን ገባለት። ይህ ቃል ኪዳን መፈጸሚያው ሲደርስ ይላል ታላቁ ሐዋርያ ብርሃነ ዓለም ቅዱስ ጳውሎስ በዚህ በገላትያ መልእክት ምዕራፍ 4 ቁጥር 4 ላይ እንዲህ ይላል፣ የዘመኑ ፍጻሜ በደረሰ ጊዜ ይላል እግዚአብሔር ከሴት ተወለደው ከሕግ በታች ተወለደው አንድያ ልጁን ላከ ይለናል። ስንትያ ልጁን? አንድያ ልጁን ላከ ይለናል። ይሄ ማለት ምን ማለት? የዘመኑ ፍጻሜ የተባለው 5500 ዘመን ሲፈጸም፣ አንድያ የተባለው ተቀዳሚ ተከታይ የሌለው ቅድመ ዓለም ከባህሪ አባቱ ከአብ ያለ እናት በሰማይ የተወለደው ድህረ ዓለም ደግሞ እኛን ለማዳን ከድንግል ማርያም ይወለድ ዘንድ ወደ ምድር ላከ። ወዴት ላከ? ወደ ምድር ላከ ይላል። ይህ ወልድ ከሦስቱ አካላት አንዱ የሆነ መጥቶ በድንግል ማርያም ማኅፀን አደረ። እንዴት አደረ ካላችሁ ታላቁ መልአክ ቅዱስ ገብርኤል በሉቃስ ወንጌል ምዕራፍ 1 ቁጥር 26 ጀምራችሁ ስትመለከቱ ወደ ገሊላ ምድር ወደ ድንግል ማርያም በቤተ መቅደስ ሆና ሐርና ወርቅን እያስማማች ጥጥ ወደምትፈትል ወደ ተመረጠች ወደ ድንግል ማርያም ቅዱስ ገብርኤል ተላከ። ለእኛም መልካሙን ዜና ይዞ ይመጣል። ለሀገራችን ለኢትዮጵያ ጦርነትሽ በቅቷል፣ ሰላምሽ ተመልሷል፣ ፍቅርሽ ተመልሷል፣ አንድነትሽ ተመልሷል፣ እግዚአብሔር ጸሎትሽን ሰምቶልሻል የሚል ዜና ዛሬም ቅዱስ ገብርኤል ለሀገራችን ይዞ ይመጣል። ከፍ አድርጋችሁ አመስግኑ። ስሙ የተመሰገነ ይምጣልን። አዎ ሰላም ናፍቆናል፣ ፍቅር ናፍቆናል፣ አንድነት ናፍቆናል፣ እርስ በርስ መባላት ሰልችቶናል። ወገኖቼ ወንድም ወንድሙን መግደል ሰልችቶናል። አዎ በየቀኑ የምንሰማው ክፉ ነገር ክፉ ዜና ሰልችቶናል። ቅዱስ ገብርኤል መልካሙን ዜና ይዞ ይምጣልን፣ በአማላጅነቱ ይምጣልን። ወደ ድንግል ማርያም ወደ ገሊላ ምድር ተላከና መጥቶ ጸጋ የሞላብሽ ሆይ ደስ ይበልሽ አለ። ጸጋ የሞላብሽ ሆይ በሉ እስኪ ደስ ይበልሽ፣ እግዚአብሔር ከአንቺ ጋር ነው። አሜን። እግዚአብሔር ከማን ጋር ነው? የሚገርም እኮ ነው። እግዚአብሔር ከአንቺ ጋር ነው። እነሆ ትጸንሻለሽ አለ። ወናሁ ትጸንስ ወትወልድ ወልድ ወትሰምዮ ስሞ ኢየሱስ። እነሆ ትጸንሻለሽ ትወልጃለሽ፣ ስሙንም ኢየሱስ ብለሽ
ትሰሪያለሽ አላት። በዚህ ሰዓት እናታችን ቅድስት ድንግል ማርያም በቤተ መቅደስ ሆና ሐርና ወርቅን እያስማማች እየፈተለች ብትኖር ድንግል ማርያም ደነገጠችና እንዴት ያለ ሰላምታ ነው አለች። ምክንያቱም እናታችንን የቀዳማዊቷን ሔዋን ያሳሳተ ሰላምታ ነው፣ ከገነት ያስወጣ ሰላምታ ነው። ታዲያ ይህንን ጠንቅቃ የምታውቅ እናት ናትና ምን አይነት ሰላምታ ነው አለች ድንግል ማርያም። ምን አይነት ሰላምታ ነው? ምን አይነት እጅ መንሻ ነው አለችውና ቅዱስ ገብርኤልን ስትጠይቀው ጊዜ እንዴት ይሆንልኛል? እንዲህ አይነት ሰላምታ እንዴት ይሆንልኛል አለችው። ቅዱስ ገብርኤል አይ ትጸንሻለሽ፣ ትወልጃለሽ፣ ስሙንም ኢየሱስ ያለሽ አላት። ወንድ ልጅ ትወልጃለሽ ስላት እንዴ እኔ ከመወለደ ጀምሮ የኖርኩት በቤተ መቅደስ ነው። ድንግል ማርያም የሚገርማችሁ በ3 ዓመቷ ከእናት ከአባቷ ቤት ተለየች። በቤተ መቅደስ ደግሞ 12 ዓመት ኖረች። ስንት ዓመት ኖረች? አቤት 12 ዓመት ኖረች። ታላቁ አፈ በረከት ቅዱስ ኤፍሬም ሶርያዊ ይህንን የሉቃስ ወንጌል ምዕራፍ በተረጎመበት ድርሳኑ ድንግል ማርያም ይላል ቅዱስ ገብርኤል ከድንግል ማርያም ጋር ሲነጋገር እነሆ ትጸንሻለሽ፣ ወንድ ልጅንም ትወልጃለሽ፣ ስሙን ኢየሱስ ትያለሽ ስላት እኔ አለች ወንድን ስለማላውቅ ይህ እንዴት ይሆንልኛል አለች። ወንድን ሳላውቅ አላለችው። ሳላውቅ ብትል ኖሮ እኔ አሁን አላውቅም፣ የወደፊቱን እግዚአብሔር ያውቃል፣ ምናልባት ላውቅ እችላለሁ ማለት ነው። ግን ድንግል ማርያም ይሄንን ወንድን አታስብም፣ በሐሳብም ድንግል ናትና ሐሳብም ስለሌላት ወንድን ስለማላውቅ ይህ እንዴት ይሆናል አለች። እንዴት ይሆናል ወንድን ስለማላውቅ? ይህንን ቅዱስ ኤፍሬም አፈ በረከት ሶርያዊ ሲተረጎም ድንግል ማርያም ላይ ሐሳቧ እንደ ገዳማውያን በድንግልና መንና መኖር ነበር ይላል። የሚጎበኟት መላእክት ናቸው። ስትበላ የከረመችው የሰማዩን ህብስት ነው። ስትጠጣ ያደገችው የሰማዩን ጽዋ ነው። ሊቀ መላኩ ቅዱስ ፋኑኤል መጥቶ እየመገባት የምድር እንጀራ የምድር መጠጥ ስትጠጣ ስትበላ አይደለም ያደገችው። ሰማያዊ ህብስት ሰማያዊ መና እየበላች ሰማያዊ ጽዋ እየጠጣች ያደገችው ብቸኛው ፍጥረት ማናት? አቤት ኧረ መስገናት ክብር ለእናታችን ነው ድንግል ማርያም። ምድራዊ ምግብ አልበላችሁ የሚገርማችሁ እና ወንድን ስለማላውቅ እንዴት ይሆንልኛል አለችውና ገብርኤልን ጠየቀችው። አይ መንፈስ ቅዱስ ይጠብቅሻል፣ የልዑል ኃይል የሚያድርብሻል እንዲሁ አለ። አንቺ የምትጸንሺው የምትወልጂው ከሦስቱ ቅዱስ አንዱ ቅዱስ ነው። ከሦስቱ ቅዱስ አንዱ ቅዱስ ነው። ከአብ ከወልድ ከመንፈስ ቅዱስ ወልድን ትወልጃለሽ ማለቱ። እነሆ ዘመድሽ ኤልሳቤጥ መካን ጥሏት 6 ወር ሆኖ ከጸነሰች ለእግዚአብሔር የምሳነው ነገር የለም ማለት። ለእግዚአብሔር ምን የሆነ የለም? አቤት እግዚአብሔርን የምሳነው ነገር የለም። ኤልሳቤጥ በሴቶች ላይ የሚታየው ነገር ሁሉ የተቋረጠባት 60 ዓመት ያለፈባት ሴት አሮጊት ናት። ዘካርያስ 90 ዓመት ያለፈው ሽማግሌ ነው። ቅዱስ ገብርኤል መጥቶ ጸሎት ተሰምቶልሃል፣ የዛሬ ዓመት ወንድ ልጅ ትወልዳለህ፣ ስሙን ዮሐንስ ብለህ ትጠራዋለህ ብሎ ለቅዱስ ዘካርያስ ለካህኑ በቤተ መቅደስ ውስጥ ሆኖ ሲነግረው ጊዜ እኔ አርጅቻለሁ፣ ምስቴም በሴቶች ላይ የሚታየው ነገር ተቋርጦባታል፣ ሸምግላለች፣ እኔም ሸምግያለሁ፣ እንዴት ይሆናል ብሎ ተከራከረ። ነገሩ ይፈጸማል አይቀርም፣ ግን ከእግዚአብሔር መላኬን ስላላመንክ ስለተከራከርክ አንደበት ዲዳ ይሁን ብሎ ዘግቶበት ሄዷል ቅዱስ ገብርኤል። ከዚህ እግዚአብሔር አምላካችን ይሰውረን። ማን ይሰውረን? መላእክትን አታሳዝኗቸው። ቅዱሳን መላእክት ለመዓትም ለምሕረትም ይላካሉ ብለን ከምንጠቀምባቸው ከመጽሐፍ ቅዱስ ክፍል አንዱ ይሄ ነው። ዘግቶበት ታዲያ ነገሩ መፈጸሙ አይቀርምና በእርጅና ወራት እግዚአብሔር በልጅ ባረካቸው መጥምቀ መለኮት ቅዱስ ዮሐንስን በምድር ላይ ሴቶች ከወለዷቸው ልጆች እንደ ዮሐንስ ያለ አልተነሳም፣ አልተወለደም።
የተባለለት ጌታውን አምላኩን ፈጣሪውን በማየ ዮርዳኖስ ያጠመቀ እንደው በእውነት እንዲህ አይነት ጸጋ እግዚአብሔር ይስጠን ለሁላችንም። መጥምቀ መለኮት ቅዱስ ዮሐንስን እግዚአብሔር ለዘካርያስና ለኤልሳቤጥ ሰጣቸው በእርጅና ወራት። እግዚአብሔር የምሳነው ነገር አለ። አብርሃምና ሳራን በእርጅና ወራት ጎብኝቷቸው ይስሐቅን የሰጣቸው ማን ነው? እግዚአብሔር ነው። እግዚአብሔርን የምሳነው ነገር የለም ብሎ ቅዱስ ገብርኤል ሲነግራት ድንግል ማርያም ምንም አልተከራከረችውም። በለኝ እኔ እግዚአብሔር ባሪያው ነኝ። እኔ ማን ባሪያው ነኝ? የእግዚአብሔር ባሪያው ነኝ። እንደ ቃሌ ይሁንልኝ ይደረግልኝ ብላ ቅዱስ ገብርኤል ተሸክሞ የመጣውን የነገረ ሥጋዌን ዜና አንድም አካላዊ ቃል ክርስቶስን አሜን ብላ ይሁን ብላ ተቀበለችው። በማኅፀኗ ተጸነሰ። ክብርና ምስጋና ለአምላካችን ይሁን። ኢየሱስ ክርስቶስ በቅዱሳን መላእክት ላይ በጻድቃን ላይ በሰማዕታት ላይ በመንፈስ የሚያድርባቸው እግዚአብሔር በድንግል ማርያም ማኅፀን በሥጋ አደረ፣ በአካል አደረ። ጸነሰችው፣ የማይወሰነውን ወሰነችው። ሰማይና ምድር ሊሸከመው የማይችለው ተሸከመችው። ድንግል ማርያም በአጭር ቁመቷ በጠባብ ደረቷ ወልድን በማኅፀኗ 9 ወር ከ5 ቀን ተሸከመችው። እንዴት ያለች እናት ናት! በሆነ ይህችን እናት የሰጠን እግዚአብሔር ስሙ የተመሰገነ ይሁን። ወሰነችው፣ ቃልን ተሸከመችው። ወልዳ እግዚአብሔር ወልድን ልጄ ብላ ጠራችው። ወገኖች አንድ ነገር ልንገራችሁ፣ በዚህ ዓለም እግዚአብሔርን ልጄ ብሎ የጠራ ማንም የለም። የትኛውም ሴት አልጠራችው። የጠራችው ለዚህ የታደለችው ማን ብቻ ናት? ኧረ መስክሩ፣ ማን ብቻ ናት? ድንግል ማርያም ብቻ። ክብርና ምስጋና ለእናታችን ድንግል ማርያም አምላክን ወልዳ ልጄ አይጠራች። የሚገርም ይህች እናት የጽንስ ኢየሱስ ክርስቶስን በማኅፀኗ ተሸክማ ቀጥታ ወደ ተራራማው አገር ወደ ኤፍሬም ከተማ ወደ ይሁዳ ከተማ ሄደች። ድንግል ማርያም ስትሄድ እንግዲህ ኤልሳቤጥ ዘመዷ ናት፣ አክስቷ ናትና ዮሐንስን ከጸነሰች 6 ወሯ ነው። ስንት ወሯ ነው? አቤት ስንት ወሯ ነው? 6 ወሯ ነው። ዘካርያስን ባበሰረ በ6 ወሩ ቅዱስ ገብርኤል ወደ ድንግል ማርያም የነገረ ሥጋዌን ዜና ይዞ መጥቷልና ሄዳም ኤልሳቤጥን ተሳለመቻት ይላል ቅዱስ ሉቃስ ወንጌላዊ። ማንን ተሳለመቻት? ሰላምታ ሰጠቻት ማለት ነው። እርስ በርስ ሰላም ተባባሉ ማለት። እንግዲህ 3 ቀን ፈጅቶባታል ወደዛ ለመድረስ ለድንግል ማርያም መንገዱ። በዚህች ከተማ ያለችዋን ዘመዷን ኤልሳቤጥን ተሳለመቻትና ኤልሳቤጥ እናታችን እንዲህ አለችው በዚህ ሰዓት፣ የጌታዬ እናት ወደ እኔ ትመጣ ዘንድ እንዴት ይሆንልኛል አለችው። የማን እናት? እስቲ በሉ የጌታዬ እናት ወደ እኔ ትመጣ ዘንድ እንዴት ይሆንልኛል? የሚገርማችሁ ድንግል ማርያም የጌታ እናት መሆኗን ለቅድስት ኤልሳቤጥ ማን ነገራት? ማን ነው ያስታወቃት ካላችሁ፣ ወመልአት መንፈስ ቅዱስ በላይ ኤልሳቤጥ፣ በኤልሳቤጥ ላይ መንፈስ ቅዱስ ሞላባት ይላል። በኤልሳቤጥ ላይ ምን ሞላባት? አሜን። ድንግል ማርያምን ለማመስገን የመንፈስ ቅዱስ ጸጋ መሰጠት ያስፈልጋል። ድንግል ማርያምን ለማመስገን በመንፈስ ቅዱስ መሞላት ያስፈልጋል። እንዲሁ ከመሬት ተነስተን አይደለም ድንግል ማርያም የምናመሰግናት። ደስ ይበላችሁ። በቅዱስ ዮሐንስ በኩል በዮሐንስ ወንጌል ምዕራፍ 19 ከቁጥር 5 ጀምራችሁ ስትመለከቱ ጌታችን መድኃኒታችን ኢየሱስ ክርስቶስ በመስቀል ላይ ሆኖ በመጨረሻው ሰዓት ላይ ወደ ቁልቁል ሲመለከት በዚህ በኩል የወለደችው ሰማይና ምድር የማይወስነውን በማኅፀኗ የወሰነችው እናታችን ቅድስት ድንግል ማርያም ልጇ ወዳጇ በመስቀል ላይ ሆኖ እንደ ቆዳ ተወጥሮ ንጹሕ የእግዚአብሔር በግ ነው። በጉሁን እግዚአብሔር ወያትታታት ዓለም የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ የተባለ ኢየሱስ ክርስቶስ ከወንበዴዎች ጋር ተሰቅሎ ከመስቀሉ ስር ሆና እያለቀሰች እያነባች እየተመለከተችው ነው። በዚህ በኩል ደግሞ ከ12ቱ ሐዋርያት አንዱ የሆነ ታላቁ ወንጌላዊ ቅዱስ ዮሐንስ ቆሟልና ለዚህ ለምወደው ሐዋርያ ለፍቁረ እግዚእ ምን ልስጠው፣ ምን አይነት ስጦታ ልስጠው ብሎ
ኢየሱስ ክርስቶስ እነኋት እናትህ አለ። እነኋት ምን ደስ ይበላችሁ በዮሐንስ በኩል እኛ ድንግል ማርያምን ተቀበለናታል። ክብር ምስጋና ለእናታችን። እሱ ብቻ አይደለም፣ ወደ ድንግል ማርያም ተመለሰና እነሆ ልጅሽ አላት። ድንግል ማርያም ደግሞ በዮሐንስ በኩል እኛን ሁላችንን ተቀበለችው ከልጇ ከኢየሱስ ክርስቶስ። ከፍ አድርጋችሁ እናታችንን አመስግናት። ልጆቿ ስለሆነ ስሟ የተመሰገነ። ታዲያ እሷን ለማመስገን በመንፈስ ቅዱስ መሞላት ያስፈልጋልና በኤልሳቤጥ ላይ መንፈስ ቅዱስ ሞላባት። የጌታዬ እናት ብላ ገና የ3 ቀን ጽንስ ተሸክማላለች ለድንግል ማርያም። የጌታዬ እናት አለችው። ድንግል ማርያም በማኅፀኗ ተሸከመችው እኮ ተራ ሰው አይደለም። እየሰማችሁ ሰማይና ምድርን በእጁ በመዳፉ የያዘ ጌታ ማለት ነው። ዓለምን በእጁ በመዳፉ አድርጎ የሚቆጣጠረውን ጌታ በማኅፀኗ ተሸክማለች ድንግል ማርያም። ለዚህ ነው ታላቁ አፈ በረከት ቅዱስ ኤፍሬም በሮም ውዳሴ ማርያም ላይ ይእቲ ታብም ኪሩቤል ወትፈረፍድም ሱራፌል እስመ ኮነ ታቦታቱ ዘእምቅድስት ሥላሴ ይላል። ይቺ ከኪሩቤል ትበልጣለች። ይቺ ከማን ትበልጣለች? ከማን ትበልጣለች? ከኪሩቤል ትበልጣለች። ከሱራፌል ይልቅ ትልቃለችና ከሦስቱ ቅዱስ ለአንዱ ማደሪያ ሆናለች ይላል። ከሦስቱ ቅዱስ ለአንዱ ምን ሆናለችና? ማደሪያ ሆናለችና። አይገርማችሁ? ማደሪያ ሆናለች። እየተሸከመችው እግዚአብሔር ነው። ፈጣሪዋም ልጇም የሆነ ከሦስቱ ቅዱስ ኪሩቤል የእግዚአብሔር የሥላሴ ዙፋንን ይሸከማል። ድንግል ማርያም ግን በኪሩቤል ጀርባ የሚቀመጠውን ራሱን እግዚአብሔርን ወልድን በማኅፀኗ ተሸክማለች። ሱራፌል የሚባሉ ደግሞ 24ቱ ካህናተ ሰማይ የሥላሴን መንበር የሚያጥኑ ናቸው። ድንግል ማርያም ግን የነዚህ ሁሉ ጌታ የነዚህ ሁሉ አምላክ የሆነው በማኅፀኗ ተሸክማ ልጄ ብላ ጠርታለችና ለዚህ ነው ከኪሩቤልም ከሱራፌልም ትበልጣለች። በእነሱ ላይ በመንፈስ የሚያድረውን ጌታ እርሷ በአካል ተሸክማለችና ትበልጣለች። አትበልጥም? አሜን። ትበልጣለች። ይቺ ድንግል ማርያም ኤልሳቤጥን ተሳለመቻትና ኤልሳቤጥ የጌታዬ እናት ወደ እኔ ትመጣ ዘንድ እንዴት ይሆንልኛል? አንቺ አለች ከሴቶች መካከል ተለይተሽ የተባረክሽ ነሽ፣ የማኅፀንሽን ፍሬ የተባረከ። እየሰማችሁ አሁን በአባታችን ጸሎት ላይ የምንለው በአቡነ ዘበሰማያት አይደል? አንቺ ከሴቶች ተለይተሽ የተባረክሽ ነሽ፣ የማኅፀንሽን ፍሬ የተባረከ እንላለን አይደል? ይሄንን ቀድማ የዘመረችው ቅድስት ኤልሳቤጥ ነው። አንቺ ከሴቶች መካከል ተለይተሽ የተባረክሽ ነሽ፣ የማኅፀንሽን ፍሬ የተባረከ ነው። የማኅፀኗ ፍሬ ኢየሱስ ክርስቶስ። አንቺ ከሴቶች መካከል የተባረክሽ የተለየሽ ነሽ ማለት ምን ማለት ነው ካላችሁ፣ አንቺ ቀዳማዊቷ ሔዋን ዕፀ በለስን በልታ ሞትን አምጥታብናለች፣ ሞትን ወልዳብናለች፣ ከገነት ለመሰደድ ምክንያት ሆናብናለች። አንቺ ግን ለመዳናችን ምክንያት ሆነሽልናልና የአምላክ እናት የአምላክ ማደሪያ ሆነሻል። አምባችን መጠጊያችን ሆነሻል። አዎ በተሰጠሽ ጸጋ መርገመ ሥጋን መርገመ ነፍስን የምታርቅልን፣ በአንጻሩ ደግሞ በረከተ ሥጋ በረከተ ነፍስን የምታሰጭን ነሽ ማለት ነው። አንቺ ከሴቶች መካከል ተለይተሽ የተባረክሽ ነሽ ማለት ነው። የማኅፀንሽ ፍሬ የተባረከ ነው ማለት የማኅፀንሽ ፍሬ ኢየሱስ ክርስቶስ እኛን ለማዳን ፍጹም ሰው ፍጹም አምላክ የሆነ በሥጋ የተገለጠ መርገመ ሥጋን መርገመ ነፍስን አጥቶ በረከተ ሥጋን በረከተ ነፍስን የሚያድል የሚሰጥ ነው የተሸከምሽው። ሰው ብቻ አይደለም፣ ሰውን አምላክና ሰው ክርስቶስን ተሸክመሻልና ማለት ነው። ረከብ አረጋ ድንግል ማርያም አመስግናት። ክብር ምስጋና ለእናታችን። ለዚህ ነው የምንዘምርላት፣ ለዚህ ነው የምናወድሳት፣ ለዚህ ነው የምንቀኝላት። ቅዱሳን የተቀኙላት፣ ነቢያት ትንቢት የተናገሩላት፣ ሐዋርያት የሰበኩላት፣ አዎ ወገኖቼ ገዳማውያን የመነኑላት፣ የመነኮሳት ምርኩዛቸው ሆነች። የንጽህናችን መሰረት ናት ድንግል ማርያም። የድንግል ማርያም ነገር ስነሳ እናቶች ታውቃላችሁ፣ ለእናንተ መናገር ለቀባሪ ማርዳት ነው። ምክንያቱም
የእርሷን ምልጃ የእርሷን ስራ ቀምሳችኋላ፣ በሕይወታችሁ አይታችኋል። በምጥ ሰዓት ልጅ በሚወለድበት ሰዓት እናቶች እንዴት እንደምትጨነቁ ያያችሁት እናንተና አምላካችሁ እግዚአብሔር ያውቃል። በዛ ሰዓት ምን ያህል እንደምጨንቅ ሰማይ ከምድር በሚደበላለቅባችሁ ሰዓት እናቴ ድንግል ማርያም ሆይ ስንጠራሽ ፈጥነሽ የምትደርሽልን አዛኝቷ ሆይ ርርቷ ሆይ ንጽሕቷ ሆይ የጭንቅ ደርሼ ድንግል ማርያም ድረሽልን ስትላት ትደርሳለች። ትደርስም? ኧረ ትደርሳለች። እግዚአብሔር መርጧታል። ትደርሳለች ድንግል ማርያም። ስንቶችን ኦፕራሶን ትሆናላችሁ። ይሄን ኦፕራሶን ካልተደረጋችሁ ማህፀናችሁ አይከፈትም፣ ልጃችሁ አይወለድም፣ ትሞታላችሁ የተባሉትን ድንግል ማርያም ገላግላለች። ትችላለች። ክብር ምስጋና ለእናታችን ይሁን። ትደርሳለች ድንግል ማርያም። ለጠሯት ትደርሳለች፣ ለለመኗት ትደርሳለች ድንግል ማርያም። በምልጃዋ ፈጣን ናት ድንግል ማርያም። አፈ በረከት ቅዱስ ኤፍሬም ሶርያዊ ድንግል ማርያም በቤተልሔም ኢየሱስ ክርስቶስን የወለደችበትን ሁኔታ ሲተርክ የሉቃስ ወንጌል ምዕራፍ 2 ሲተረጉም ማለት ነው በድርሳኑ ድንግል ማርያም ይላል። ድንግል ማርያም አሁን ከእናቶች ጋር ያነጻጽራል። እናቶች ልጆቻቸው በእቅፎቻቸው ሆነው ሲያለቅሱ ጊዜ ምግብ ፈልገው ከእናቶቻቸው ጡት ወተት እየፈለጉ ሕፃናት በሚያለቅሱበት ሰዓት እናቶች ምን ይላሉ? ምን ትላላችሁ? ልጆቻቸው ጉቺ ሹሩ ትላላችሁ አይደል? በተለይ ስንት ኩኩል ይላል ትላላችሁ። አቤት ድንግል ማርያም ይላል ቅዱስ ኤፍሬም ሶርያዊ ልጇ ወዳጇ ኢየሱስ ክርስቶስ አምላኮም ልጇም የሆነላት ኢየሱስ ክርስቶስ የዕለት ሕፃን ሆኖ በእቅፏ ላይ ሆኖ ወገኖቼ ዓለምን የሚመግብ ጌታ ከጡቷ ወተትን እየፈለገ በሕፃናት አንደበት ክርስቶስ በሚያለቅስበት ሰዓት ምን ብላ ታባብሎ ነበር መሰላችሁ? ጌታዬ፣ መድኃኒቴ፣ አለኝታዬ፣ መደምደሚያዬ፣ ልጄ ሹሩ ያለች ጡቷን ትሰጠው ነበር ይላል። እንዴት የታደለች እናት ናት ድንግል ማርያም። ክብር ምስጋና ለእናታችን ነው። ይህች እናት ተሰጥታናለች ለእግዚአብሔር። ለዚህ ነው የምናመሰግናት። እንዲሁ ዝም ብለን ከመሬት ተነስተን ድንግል ማርያም እናመሰግናትም ዝም ብለን አይደለም። የድነታችን ምክንያት ናት። የምናችን ምክንያት? ኧረ መስክሩ። የምናችን ምክንያት ናት? የድነታችን ምክንያት ናት። ጨለማችንን ያነጋችልን አምላክን ወልዳ እንኩ ብላ የሰጠች የሕይወት መብል የሕይወት መጠጥ ክርስቶስን ወልዳ እንኩ ብላ የሰጠች እናት ድንግል ማርያም። ታዲያ በዚህ ሰዓት ቅድስት ኤልሳቤጥ የሰላምታሽ ድምፅ በጆሮዬ በመጣ ጊዜ ጥርሱ በማኅፀኔ በደስታ ዘሏልና አለች። የምንሽ ድምፅ አልኳችሁ? የሰላምታሽ ድምፅ በጆሮዬ በመጣ ጊዜ ጥርሱ በማኅፀኔ ምን ሆኗልና? ዘሏልና በደስታ። ይህ ጥንስ የ6 ወር ጥንስ ቅዱስ ዮሐንስ መጥምቀ መለኮት በደስታ ዘሏልና አለች ቅድስት ኤልሳቤጥ። የድንግል ማርያም ድምፅ ጥንስን ያዘልላል። የድንግል ማርያም ድምፅ ሽባውን ይተረትራል። የድንግል ማርያም ድምፅ ለተጨነቁት መልስ ነው። የድንግል ማርያም ድምፅ ወገኖቼ ተስፋ ላጡት ተስፋቸው የሚያለመልም ድምፅ ነው የድንግል ማርያም ድምፅ። የስንቶችን ተስፋ ለምልማለች ድንግል ማርያም። የስንቶችን እንባ አብሳለች ድንግል ማርያም። ለሁላችን ትደርሳለናለች። የእርሷን ጣዕም የሚያውቁት በቆሎ ትምህርት ቤት አባቶቻችን ሊቃውንት በእንተ ስማ ለማርያም ስለ መብርሃን ስለ አዛኝቷ ብለው አኩፋዳቸውን ይዘው ባዶ አኩፋዳቸውን ይዘው ይወጣሉ። በእንተ ስማ ለማርያም ብለው አኩፋዳቸው ሞልቶ በበረከት ይመለሳሉ። ይህንን የሚያውቁት አባቶቻችን ናቸው። እውነቱ ክብር ምስጋና ለእናታችን ይሁን። በበረከት የምትሞላ እናት ናት።
ይህንንም ማየት እንችላለን። በቃና ዘገሊላ በዶክማስ ሰርግ ቤት ሰዎች ተሰብስበው በሚደሰቱበት፣ በሚዘምሩበት፣ በሚዘፍኑበት፣ ሐሴት ደስታ በሚያደርጉበት ሰዓት በመሃል በዶክማስ ቤት ወይኑ አለቀበት። ምኑ አለቀበት? ምኑ? ወይኑ አለቀ። በዚህ ሰዓት ድንግል ማርያም ከልጇ ከወዳጇ ከኢየሱስ ክርስቶስ ጋር ከ12ቱ ሐዋርያት ጋር በዚያ ሰርግ ላይ ታድማለችና ድንግል ማርያም በቤታችን ትገኝልን፣ በአማላጅነቷ ትምጣልን፣ በእናትነቷ በማያልቀው ረድኤቷ በረከቷ ትምጣልን። ድንግል ማርያም በዶክማስ ሰርግ ቤት ተቀምጣ ሰዎች ሹር ጉድ እያሉ እየገቡ እየወጡ በሚደሰቱበትም ሰዓት ሳይታወቅ የእግዚአብሔር ቸርነት የእግዚአብሔር ተአምር ይገለጽ ዘንድ የድንግል ማርያም ምልጃ ይታወቅ ዘንድ ወይኑ አለቀ። በዶክማስ ቤት ምኑ አለቀ? በዚህ ሰዓት ድንግል ማርያም ማንም አልነገራትም። በአማላጅነቷ ተረዳችና የዶክማስን ጓዳ ተረድታ ወደ ልጇ ወደ ኢየሱስ ክርስቶስ ሄደች። ወደ ማን ሄደች? ሄደችና እንዲህ አለች፣ ወይንኬ አልቦሙ፣ ወይን እኮ የላቸው ማለት ነው። ምን እኮ የላቸው? ይህንን ማንም አልነገራትም። ዶክማስ አልነገራትም። አሳላፊዎቹ አልነገራትም። አሳዳሪው አልነገራትም። ማንም አይነግራት። የዶክማስን ጉድለት ተመለከት፣ የእኛም ጉድለት ትመልከትልን፣ ጉድለታችንን ትሙላልን። አዎ ወይን እኮ የላቸው ማለት በዶክማስ ሰርግ ቤት የተሰበሰቡ ሰዎች የሚገቡትን የሚወጡትን ሹር ጉድ የሚሉትን ይመልከቱ ነበር። ድንግል ማርያም ግን በቤተ ዶክማስ በሰርግ ቤት በድንኳን ውስጥ ሆና የዶክማስን ጓዳ ትመልከት ነበር። እንዴት ያለች እናት ናት! በእውነት ደስ አትልም? ራስ መስገናት ክብር መስገና ለእናታችን ጉድለታችንን የምትሞላልን እናት ናትና ታዲያ እቺ እናት ትምህርቴን ሳጠቃልል መጨረሻ ላይ በኤልሳቤጥ ዘንድ 3 ወር ተቀመጠች። ስንት ወር ተቀመጠች? 6 ወር። አቤት! ይህም የሚገርማችሁ በመጽሐፍ ቅዱስ ክፍል በዚህ በሁለተኛ ሳሙኤል ምዕራፍ 6 ቁጥር 11 ላይ ታቦን በዚህች ከተማ አሁን ድንግል ማርያም በሐዲስ ኪዳን አካላዊ ቃል ኢየሱስን ጸንሳ ወደ ሄደችበት ተራራማው አገር በኤፍሬም ከተማ በዚህች ከተማ በሁለተኛ ሳሙኤል ምዕራፍ 6 ቁጥር 11 ላይ ታቦተ ጽዮን በቤተ አቢዳራ በምስኪኑ ሰው ቤት 3 ወር ተቀምጣለች። ስንት ወር ተቀምጣለች? 3 ወር ተቀምጣለች። ታዲያ በሐዲስ ኪዳን አማናዊቷ ጽዮን አካላዊ ቃልን ኢየሱስ ክርስቶስን የጸነሰች አምላክን ወልዳን ብላ የሰጠችን ዳግሚት ሰማይ ዲበ ምድር ከምድር የተገኘች ሁለተኛ ሰማይ የጽድቃችን መሰረት የንጽህናችን መሰረት ድንግል ማርያም በተመሳሳይ ሁኔታ በዚች ከተማ ሄደችና 3 ወር ተቀመጠች። ምስጢሩ ተገናኘ አልተገናኘም? ክብር ምስጋና ለአምላካችን።